የተሰጠው ርዕስ አሁናዊ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች የሚለው በጣም በየዓመቱ የሚካሄድ ነገር ቢሆንም እንደ አጀንዳ የሚወሰድ ቢሆንም በመሰረቱ ግን ደግሞ አሁን ባለንበት ሁኔታ በጣም አስፈላጊና ወቅታዊ የሆነ አጀንዳ ነው። ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ ነው። በእርግጥ ሁለቱንም እኩል አድርጎ ማቅረብ ትንሽ ያስቸግራል። የሚያመዝነው ውስጣዊ ሁኔታችን፣ ዋናውም ቁልፉ ነገር ውስጣዊ ሁኔታችን ነው። የውጭው ያንን እየተጠቀመ የሚመጣ ነው። በውስጣዊ ሁኔታችን ላይ ብዙ ዛሬ የሚያቀርቡ ጽሁፉን ማለትም ጽሁፍ የሚያቀርቡ በጉዳዩ ላይ ሀሳብ የሚያነሱ ሰዎች አሉ። እኔ ወደዛ ውስጥ በዝርዝር አልገባም። ግን ዋናው ማጠንጠኛ ሆኖ አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አትጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን፣ ያው እንደምታውቁት ህዝቡ አይደለም ልሂቁን። ይሄ ልሂቅ ከየትኛውም ብሔር ጫፍ ይምጣ ከራሱ ስልጣን ፍላጎት ባሻገር የህዝብ ደህንነትን፣ የሀገር እድገትን፣ ሉዓላዊነትን የሚያከብር ኃይል አይደለም። ለየትኛውም አይነት አስተሳሰብ ማለትም ሁሉን አቀፍ አስተሳሰብ የማይገዛ ነው። ዛሬ ምን ደረጃ ላይ እንደደረስን እያያችሁ ናችሁ። ችግሮች፣ የውስጥ ችግሮች በውስጥ መታየትና መፈታት ሲገባቸው ግን የውጭ ኃይሎች ጭምር ጋር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫን የደም መፋሰስ ሂደት እንዲቀጥል እያደረጉ ይገኛሉ። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸውም በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከዛ ጋር ተያይዞም ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከዛም አልፎ ከሱዳን ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሚያሳዝን ደረጃ ባለፈው ጊዜ የተካሄደው ጦርነት ሳይበቃ አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ ነው ያለው። ከዛ ባሻገር በአንድ በኩል ኢትዮጵያዊ ነን ለኢትዮጵያ እናስባለን የሚሉትም አክራሪ የአማራ ናሽናሊስቶች ፋኖ በሚባል የሚጠሩት እነዚህም ከአገሪቷ ብሔራዊ ፍላጎት ውጪ ከሌሎች የውጭ ኃይሎች ጋር እየተጣመሩና በፍጹም በዓላማ ከማይገናኙት ከቲፒኤልኤፍ አክራሪ አመራር ጋር ጭምር እየተቀናጁ ኢቭን ኢትዮጵያን ኦሮሚያን ከኢትዮጵያ ለመነጠል ከሚታገለው የሸኔ ከሚባለው የሆነ ክንፍ ጋር ጭምር እየተቀናጁ የሚሰሩበት ሁኔታ ነው እየታየ ያለው። ምንም ይሁን ምን
በየትኛው አቅጣጫ እኛን ወደ ስልጣን የሚያመጣ ከሆነ ድረስ ኢትዮጵያ ፈርሳም ተበትናም ቢሆን እንደርስ ብንሄድበታለን የሚል አካሄድ ውስጥ ነው እየገቡ ያሉት። የተስፋ መቁረጥ እና የኢትዮጵያ ሁኔታ ወይም ደግሞ የኢትዮጵያ ልሂቃን ሊባሉ የሚችሉ ሰዎች የሚያደርሱት ልሂቃን ሲባል አክራሪ ልሂቃኑ እያደረሱ ያሉት በደል ቀላል የሚባል አይደለም። ትውልዶች ዋጋ እየከፈሉ ነው ኢትዮጵያን ያቆዩት። የሩቁን ትተን ባለፉት 50 እና 60 ዓመታት ብቻ እንኳን ብናይ ከውስጥም ከውጭም በተቀናጀ እንቅስቃሴ ኢትዮጵያውያን ብዙ ችግር ነው ያሳለፉት። ብዙ ወጣቶች ህይወት ከፍለዋል። ብዙ ወጣቶች አካላቸውን አጉለዋል። ዛሬም ግን ያ ዑደት እያቆመ አይደለም። አሁንም በስልጣን ጥመኛ አክራሪ ናሽናሊስቶች ምክንያት ውስጣችን እየታመሰ ነው ያለው። አገሪቷ ቀደም እንደተባለው እንደተጠቀሰውም በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃ፣ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። በደርግ ዘመን ያው $6 ቢሊዮን ገደማ ብድር ነበረባት የመከላከያ ለመከላከያ አብዛኛው ከቀድሞ ሶቪየት ህብረትና ከምስራቅ አውሮፓ ሀገሮች የተበደረችው ኢትዮጵያ በራሷም ወደ $5 ቢሊዮን ነው የጨመረችው። ይሄ ተደምሮ ሲታይ ወደ $11 ቢሊዮን ነው ለጦርነት ወጪ ሆነው። ይሄ ገንዘብ ለልማት ውሎ ቢሆን ወደ 2001ኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ከ100 በላይ ሆስፒታሎች ከ10 ያላነሱ ዩኒቨርሲቲዎችን መገንባት የሚያስችል ነበር። ኢትዮጵያ ከማደግ ይልቅ በእንደዚህ አይነት ሪሶርሷን በውስጥ ችግር ላይ በማዋሏ ምክንያት ከአካባቢው ወይም ደግሞ ሌሎች ከደረሱበት የእድገት ደረጃ ዛሬ የት ትደርስ እንደነበር መገመት አያስቸግርም። ያ ሳያንሰን ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? ከዚህም ባሻገር በአገሪቷ ተቋማት ላይ ያደረሰውም ጉዳት ቀላል አይደለም። አገር እንዳይቀጥል ተቋማት ተጠናክረው እንዳይሄዱ የደረሰው በደል ቀላል አይደለም። በመከላከያ ላይ በራሱ አክራሪ የቲፒኤልኤፍ አመራሮች ባደረሱት ደግሞ በወሰዱት የጥቃት እርምጃ ታስታውሱታላችሁ። የጠፋው ንብረት የጠፋው የመከላከያ ትጥቅ እንደ ተቋም የደረሰብን ጉዳት በጣም ከፍተኛ ነው። ይሄ ሀገር ሀብት ነው። የሀገር ሀብት ነው እየወደመ ያለው። እነሱ ወደ ስልጣን ሲመጡ ኢትዮጵያ፣ እነሱ ከስልጣን ሲወርዱ ደግሞ የማትፈለግ ኢትዮጵያ እየሆነች ስለሆነም ለውጭ ጠላት በሚያጋልጠን ደረጃ ውስጣችን እያዳከምን ሄድንበት ሁኔታ ነው ያለው። መከላከያ ራሱ በዚሁ በአጭር ጊዜ ውስጥ እንኳን በ50 እና 60 ዓመታት ውስጥ 2 ጊዜ 3 ጊዜ ፈርሶ የተሰራበት ሁኔታ ነው ያለው። ተቋማት በቀጣይነት እንዲገነቡ እስካልተደረገ ድረስ ሀገር ሊቀጥል አይችልም። እንግዲህ ይሄ ሁሉ በደል የሚፈጸመው ግን በዚሁ በአገር ልጆች ነው። ችግሮቹ በሰላም የማይፈቱ ሆነው አይደለም፣ ግን አክራሪ አቋም በመያዝ ለውይይት እና ለመግባባት እድል ከመስጠት ይልቅ ለንትርክ እና በነፍጥ የመፈታተሽ ጉዳይ ስለሆነ ይሄ ደግሞ ከቆየው አካሄድ ጀምሮ ተያይዞ የመጣ ስለሆነ ትውልድ ዋጋ እየከፈለበት አገር እየደማ ከእድገት ወደ ኋላ እየቀረን ህዝቦቻችን ከድህነት ወጥተው ልክ ሌላው ዓለም እንደደረሰበት በሰላምና በተመቻቸ በተደላደለ ሁኔታ መኖር ሲችሉ ግን ቁልቁል እየሄድን ወይም ደግሞ ባለንበት እየቆምን የምናዘግምበት ሁኔታ ነው እየተፈጠረ ያለው። ከዚህ መውጣት አለብን። በዚህ ላይ ደግሞ ዙሪያችን እያንዣበበ ያለው አደጋ
በኋላ በጽሁፍ አቅራቢዎቹ በዝርዝር የሚቀርብ ነገር ያው ያያችሁት ነው። በኤርትራ በኩል ያለው ነገር፣ ሱዳን በኩል አቅጣጫ እየተፈጠረ ያለው ነገር፣ ከሶማሊያ አካባቢ እነዚህ ዙሪያችን እያንዣበቡ ያሉ አደጋዎች በውስጣችን ላይ ተጨምረው ሌላ ችግር የሚያስከትሉ ናቸው። ስለሆነም ጊዜው ንቃት ይፈልጋል፣ ጥበብ ይፈልጋል። ከዚህ ችግር ውስጥ ለመውጣት እንዴት መሄድ አለብን የሚለውን ነገር ሰፊ ውይይትና መግባባት ይጠይቃል። ብሔራዊ ምክክር ኮሚሽኑ ትላንትና 8 አጀንዳዎች ዘርግቷል። ከሐምሌ 8 ጀምሮ ደግሞ ውይይት እንደሚያካሄድበት አቅርቧል። ትልቅ ተስፋ ሰጪ ነው። ይሄ ልሂቅ የኢትዮጵያ ልሂቅ ሁልጊዜ የችግር አካል እንጂ የመፍትሄ አካል ሆኖ የማያውቀው ቢያቅም በጣም በጥቂቱ፣ አብዛኛው ግን የዳር ተመልካች ሆኖ እንዳለ ሲገለጽ ቆይቷል። ስለሆነም የመፍትሄው አካል ሆኖ በዚህ ውይይት ላይ በጽናት ከተሳተፈ ለውጥ የማይመጣበት ምክንያት የለም። ልንግባባ የማያስችለን ነገር የለም። መግባባት ይቻላል። በእርግጥ ይሄ እንደ ፖለቲካ የፖለቲካ አመራሮች ስራ ሊሆን ይችላል። እኛ እንደ ወታደር ማድረግ ያለብንን ማድረግ ይኖርብናል። የታወቀ ነው። እንደ ወታደሮች ካለብን ሁኔታ አንጻር ለስራው መዘጋጀት ይጠይቀናል። ዘመኑ የሚጠይቀው ጦርነት ከዘመኑ ቴክኖሎጂ ጋር የዘመነ የሄደበት ሁኔታ ነው ያለው። ከዚህ ጋር አብሮ መሄድ ይጠይቀናል። በድሮ አይነት የሰራዊት ግንባታ መቀጠል አንችልም። አዲስ ከመጣው የድሮን ጸረ ድሮን ወዘተ ሚሳይል ከነዚህ ቴክኖሎጂዎች ጋር በይበልጥ መተዋወቅና በእነዚህ ሊቃጣብን የሚችለውን ጥቃት ደግሞ መመከት መቻል ይኖርብናል። ስለሆነም ሰራዊታችን የውስጥ ችግሩን ከመቋቋም ባሻገር ከውጭም ሊመጣ የሚችለውን ደግሞ በዘመናዊ ቴክኖሎጂ የውስጡም ዘመናዊ ቴክኖሎጂ አይታጠቅም እያልኩ አይደለም፣ ግን ከውጭ በስፋት ሊመጣ የሚችለውንም እያሰበ ከዚህ አንጻር የሰራዊታችን ስልጠና ሞደርናይዝ እየተደረገ ጊዜውን የሚመጥን እየሆነ ትጥቃችንም ጊዜውን በሚመጥን ሁኔታ መንግስት እና ህዝብ ካለው አቅም አኳያ እየታጠቅንና እየተዘጋጀን መሄድ ይጠይቀናል። እንግዲህ እንዳለ ሆኖ በአጠቃላይ በውይይቱ ብዙ ሀሳቦች ይነሳሉ፣ ምክረ ሀሳቦችም ይቀርባሉ። ስለሆነም አንደኛውና መሰረታዊ ነገር የውስጥ ችግራችንን የሚፈታበትን መንገድ የማየት ከዛ ባሻገር ግን ሰራዊታችን የማዘጋጀትና በሰላማዊ መንገድ ሊፈታ ያልቻለውን ነገር በኃይል ለመፍታት በንቃት መንቀሳቀስ ይጠይቃል። ከዛ ባሻገር ህዝቡን ለሰላም ማነሳሳትም ይጠይቃል። ሰላም ለኢትዮጵያ የሚል አጀንዳም ቢሆን ከፍቶ ህዝብ በሙሉ ለሰላም እንዲወጣና እንዲጮህ መደረግም ይኖርበታል እና በአጠቃላይ ሰላምን ለኢትዮጵያ ማምጣት ማለት ኢትዮጵያን እንደ አገር ማስቀጠል ብቻ ሳይሆን እድገቷንም ማስቀጠል ማለት ስለሆነ ከዚህ አንጻር መረባረብ ይጠይቃል። እንግዲህ በዚህ ኮንፈረንስ በርካታ ሀሳቦች ይነሳሉ። ሁሉንም እዚህ ጋር ማንሳት አይቻልም። እንደ እድል ሆኖ የዛሬ አቅራቢዎች በልምዳቸውም በእውቀታቸውም በጣም የበለጸገ አስተሳሰብ ያላቸው ናቸው። ጠቃሚ የሆኑ ምክሮችን እንደሚያስተላልፉ፣ ትልልቅ ሀሳቦችን እንደሚያነሱና ውይይቱ ህይወት ያለው ለቀጣይም ለስትራቴጂክ አመራሩ ጥሩ ግብአት የሚሆን ሀሳብ እንደሚያነሱ ተስፋ አለኝ። ሁላችሁም የኮንፈረንሱ ተሳታፊዎች በጥሞና እንድትከታተሉና ሀሳብም እንድትሰጡ የሀገራችንን የወደፊት ተስፋ አብረን እንድናበለጽግ ጥሬን አቀርባለሁ። አመሰግናለሁ።